ጋር አይደርስም። አልሰማም አላይ ምን የማውቀው ቴክስት የምወደው ሰው ሲልክልኝ ነው። እሸቱ የሰሞኑ ነገኛ አካሄድ ሽማግሌ ሳይላክ ብዙ ነገሮች ሳይሆን ከሁሉም ጋር ዳረግተው ማውጋትም ሆነ ማውራት ትንሽ ይከብዳል እና ከዛ አንጻር ስለ ስራ ነው ሲያወራ ሙሹት ስልክ ተደውሎልኛል ብሎ ነው ከነገዳጋሚ ወጣው። ወንድሟም ደግሞ የሰጠን ቃል በቃለሁ። ከዛ በኋላ የተከሰቱ ነገሮች ለማንም ሰው ግልጽ አይደለም። ከሰማነው አንደበት ግን ረዥም ሰዓት አብሮ እንደቆዩ አብሮ ሲያወሩ እንደነበረ ሁሉ ነገር ሰላም እንደነበረ ነው። ከዛ ባለፈ ነገር በህይወት ውስጥ አይደለም እንደዚህ ጀማሪ የሆኑ ህጻናቶች ቀርቶ በእኛ ህይወትም ብዙ ነገሮች ይከሰታሉ። ልጅ አፍርተን ምን ብለን በጭቅጭቅ መሀል ደግሞ ኢሞሽናል የሆኑ ነገሮች ሊነጋገር ይችላል። ሴትን የሚያደማ ብዙ አንደበት ከወንዶች ይወጣል። እንግዲህ የተለየ ነገር አይደለም። የልብስ ማጥቢያ በረኪና ነው ላርጎ የሚባል ጮብል። ከዛ ከመኝታ ቤት ተከትሎ ሲሄድ ልጠጣ ነው ላርጎ ይበል እንጂ አሲንክ ላርጎ ሳይሆን በረኪና ይመስለኛል። እንደሷ ይለያያል። ያ መርዝ ያ ሶዳ ነው። ልጠጣ እሱ ወስዶ ወደ ሽንት ቤት ሊጨምር ሲሄድ ቀጥታ በኪችን መስኮት በኩል ሆነ ያለው እየወደቀ ነገር ነው የሰማሁት ነው የሚለው እሱ። ብሎ ወደዛ ሲገባ ኦልሬዲ የለችም የሚል ነገር ብለኛ የነገረን ነገር። ከዛ በኋላ የተከሰቱ ነገሮች ትንሽ ለማውራት ይከብዳል። ወደ መሬት ካረፈች በኋላ ወረዱ ሁሉም ሰዎች። ከስር የሚሰሙ ሰዎች አሉ። ድምፁ ምን ያህል ከባድ እንደሚሆን ታውቃላችሁ። ከዛ ልጅቷን አነፋፍሷት እሱ መኪና ከታች የነበረ ግራውንድ ላይ እሱ ያደገችበት ቦታ የነበረው አንድ የባንክ ሹፌር ነው። የእሱ መኪና እየነዳ ሄዱ። ሁላችንም ከዛ የሰማ ነው ከዛ ባለ ነገሮችን የሰማ ነው እና ሄድ ነው። ከዛ ሹፌሩ አደረሳቸው። ኦልሬዲ ከአምስተኛ ላይ አይደለም ከደረጃ ላይ ሲወርቁ የሆነ ነገር እንኳን ቢነካው ምን እንደሚሆን ማሰብ አቅተንም። ያው ሹፌሩ አደረሳቸው። መኪናውንም እሱ ካዝና ከፋች ነኝ ብሎ እዛው ነው ጥለው እሱንም ፖሊስ ይዞት ሄደ። ከዛ በኋላ ነው ሁላችንም የደረስነው። ሌሎች ሰዎች ነገሮች ናቸው የሚያሳዝኑ። ፊቷን አይተናል፣ እንትኗን አይተናል። እንደዚህ ነው እንደዛ ነው ብሎ ህሊና የሌለው ልጅ አለኝ እኮ እኔ። ሁላችንም እኮ ነገ ሰው እናፈራለን አለስ ነው ህይወታችን የሚኖረው። በጣም የሚያሳዝነው ብዙ ነገሮችን አይተናል ብሎ ያወሩት ስም ጠርቼ ማውራት የምችላቸው የእሷ ጓደኞች ጭምር አላዩ። ማንም አላያት። ውሸታሞች ናቸው። እንዴት ነው ያረፈችው? በምን አይነት መልኩ ነች ልጅስ? እውነት አልጠላትም ወይ እውነት ጥለዋታል የሚለውን ነገር ከሀዘኔታና ሊፍረድ ካሉ ነገር አንጻር እኔ አላወራም። ሌሎች ያዩ ሰዎችም ጓደኞቹ፣ ስራ ባልደረቦችን እነሱ ያወሩ። በጣም ያዘንኩትና አንዳንድ የቅርብ ሰው ነኝ ብለው የሚያወሩ ሰዎች ረዥም ጊዜ የተጣሏቸው ሰዎች ናቸው ማለት ከእሷ ጋር የማይነጋገሩ ጭምር ናቸው። አንዳንዶቹ የእህቴ የሆነ ዘመዴ ሲስተር የነበረች ነርስ የነበረች አይታለች። አሁንም ድረስ አነጋጋሪነቱ የቀጠለው እና ከሞቷ አሟሟታ የብዙዎቻችንን ልብ ሰብሮ የነበረው ህልፈቷ ከተሰማ 2 ሳምንት በነገው ዕለት የሚሞላት ኢንጂነር ቀነኒ አዱኛ ወይም ደግሞ የድምፃዊ አንዱዓለም ጎሳ እጮኛ የነበረችው ወጣት ህልፈትን ተከትሎ አሁንም የተለያዩ መረጃዎች በተለያዩ ሶሻል ሚዲያዎች ላይ መሰራጨታቸውን ቀጥለዋል። በዚህ ቪዲዮ ላይ እንደተመለከታችሁት እንግዲህ የቅርብ ወዳጃቸው ሁለቱንም የሚያውቃቸው የራሱን ምልከታ ወይም ደግሞ እሱ ከሰማው አንጻር ቀነኒ አዱኛ በረኪና ጠጥታ ራሷን ልታጠፋ ስትል አንዱዓለም ጎሳ እየተከተላት ነበረ። ከዛም እንግዲህ ራሷን ከፎቅ ላይ ወርውራለች የሚልን ሀሳብ እየተናገረ ይገኛል። ይህ ነገር እውነት ይሁን አይሁን እንግዲህ እኛ መፍረድ አንችልም። እንደዚሁም ደግሞ ባለፈው ሳምንት እንደሰማችሁት ያው ቀነኒ አዱኛ ድብደባ ተፈጽሞባት ህይወቷ እንዳለፈ ምንጣፍ ስር ኢቨን ጉዳት እንደደረሰባት የሚያሳዩ ምልክቶች እንደነበሩ እንደዚሁም ደግሞ ፎቶቿንም በማውጣት ፊቷ ላይ የሚታይ ምልክት ስለነበረ ድብደባ ይፈጸምባት እንደነበረ በእርግጠኝነት
ደግሞ ብዙዎች ሲናገሩ ሰምተ 14 ቀናት ተጠይቆበት እንግዲህ ፖሊስ የሰነድና የሰው ማስረጃ ለፍርድ ቤቱ ለማቅረብ እንግዲህ 15 ቀን ወይ 14 ቀን የሚሞላ አይ ቲንክ ሐሙስ ዕለት ይመስለኛል በዛን ቀን የተወሰነ ፍንጭ መገኘቱ የማይቀር ነው። ስለዚህ እስከዛው ድረስ ፖሊስ የሚሰጠውን ሪፖርት ወይም ደግሞ የሚገኙ ፍንጮች ካሉ ከመጠበቁ ውጭ እንዲህ ነው እንደዛ ነው ብለን መናገር አንችልም። አታክ ነበረ እኔ ብዙ ላይም አንዱ ለታየው በቃ የሆነ አታክ ተከፍቷል። ስለዚህ አፍቱ ወርክ ሃርድ በስራ አይደለም የምመልሰው። የዛኔ ወጥቼ እንጨት ኃይልም ቀልድ ያለ ሚዲያ ላይ ወጥቼ በስራዬ ነው የምመልሰው። አይ ወርክ ሃርድ ግን እያያቸው አልነበረም እነዛን ፊድባኮች። አንዱ ለታየው ትልቁ ስትራቴጂ የኔ እንደዚህ ስድብ አገሪቱ ላይ ዓለም ላይ ቢዘንብ እኔ ጋር አይደርስም። አልሰማም አላይም። እኔ የማውቀው ቴክስት የምወደው ሰው ሲልክልኝ ነው። እሸቱ የሰሞኑ ጫጫታ እንዳይረብሽ ሲለኝ የሆነ ጫጫታ አለ ማለት ነው። ኪሪያስ አትሆንም አሎ እንዲህ ነበር። ኪሪያስ መሆኑ በጣም አደገኛ ነገር እኮ ነው። ዶኖታት አይዱ እኔ እኮ እሱ ጥያቄ ስጠይቅ እንደውም ልልህ የነበረው ምን መሰለህ፣ እኔ እዚህ ስመጣ አቤል አሜሪካ ሲሄድ ነው አቤልን ሪፕሌስ ያደረኩት ማለት ነው። ሶ የነበረው ሄት አንደኛው እንትኔ እሸቱም እኮ ዩሪስ ሲገባ እንደዚህ ተብሎ ነበር እያልኩ ነው። እግዚአብሔር it was so much መላ ኢትዮጵያ ይጠላ ነው የሚመስለው። በር ከፍተህ ስትወጣ ሁሉም ሰው ያወራብህ ምናምን ነው የሚመስለው። it's too much በጣም ነው በቃ እና ሙቭመንት ነበረው እንደ አንተ እንዳልከው ማለት ነው። እኔ ግን ኪሪየስ መሆን አይነት ሰው ነኝ። እንዳንተ በሆን ምናምን ብዬ ቼክ ማድረግ ስለሚገባ ሶ በምንም አይነት ፕሮፌሽን ሰው ትንሽ ጭምጭምታ ከሰማ እንዲህ ምናምን ምን አበሻም ስለሆነ ለምን ማየት እንደሌለብን ልንገርሽ። ማይናችንን አሁን ለምሳሌ አንቺ እኔ የማስበው የሚከተሉኝ ተመልካቾቼ በሙሉ ደስ እያላቸው ያዩኛል፣ ይወዱኛል፣ እኔም ወዳቸዋለሁ፣ ጥሩ ጥሩ ነገር እሰራለሁ። ሁሉንም ሰው ማስደሰት አልችልም፣ ግን እኔ በእኔ የሚደሰቱ ሰዎች ደግሞ አሉ አይደለ? ለእነሱ እንዴት ስለሆንኩ ነው የወደዱኝ፣ እንደዚህ ስለሆንኩ ነው የወደዱኝ አይደለ? አሁን እሱ ስድብ ሲያደርገኝ የእሱን ስድብ ሰማና እስቲ ቆይ ደግሞ ከእሱ ስድብ አንጻር ብዬ ትንሽ ይቀየራል። ለእሱ ለመመቸት ብዬ ያኔ ለአንቺ መመቸት አቆማለሁ ማለት ነው። ለእኔ ለሚወዱኝ ለሚያከብሩኝ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አውቃለሁ። አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት ሰምቶ አንድ እንትን ቃል ስታደርግበት ስድብ ድንቅ ይላል ማለት ነው። ለምን ሁሌ ኢጎ፣ ሁሌ መወደድ፣ ሁሌ መከበር ነው የሚፈልገው። ሁሌ አቦ ነው እንጂ አንድ ሰው አንተን እኮ ይጠላል መባል አይፈልግም። ለዛ ሰውዬ ነው እንጂ ሪስፖንድ የሚያደርገው ለአንድ ሺው ለሚያደርጉት አይደለም። ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት የማደርገው በዚህ ሙያ አይታችኋል። እኔ ብዙ ጊዜ ተሰድቤያለሁ። በድንቅ ልጆች ይሰደባለሁ፣ በሆነ ነገር ይሰደባለሁ። ሊታሰር ነው ያለሽ የሆነ ነገር ይመጣል። ማዕበል ልጆች ምን ተብለህ ታውቃለህ? አለ በየጊዜው የሆነ ሰው የሆነ ነገር ይነሳል። የሆነ ወቅት ላይ የማይገባ ነገር ህጻናቱን ጠየቃቸው ሊሆን ይችላል፣ የማይገባ ነገር ተናገረ ሊሆን ይችላል። ይነሳል። ሲነሳ ርዕሱን አወቅኩት አይደለ? በቃ ርዕሱን ካወቅኩት እኔ ዝርዝሩ ያደርግልኛል። ገባ? ዝርዝሩ እኮ እኔ ጉዳዩን ሳታይም ነው የምትሰርብኝ። አንዳንዴ ጉዳዩ ሳትገባ ሳታጠና ኢጎህንም ነው የምትነግረኝ። ወይም ደግሞ አንተ ውስጥ እኔ እዚህ ላይ አንድ ኮንሰፕት ልንገርሽ እስኪ። ለምሳሌ አንቺ ምሳሌ ነው በጣም የምትወጂው የምታምኚው ባል አለሽ እንበል። ከዚያ የሆነ ሰው መጥቶ አንቺ ባልሽን እኮ ከሴት ጋር ሲማግጥ አየሁት ቢልሽ የመጀመሪያ ቃልሽ ምንድን ነው የሚሆነው? በጣም የምታምኚው እርግጠኛ ነሽ እንደማያደርግና የመጀመሪያ ካፍሽ የሚወጣው አያደርገውም ነው አይደል? እሺ ባልሽን ደግሞ የምጠረጥሪው ሰው ሆኖ ትንሽ የባህሪ ችግር ያለበት ሰው ሆኖ አንቺ ባልሽን ከሴት ጋር አየሁት ሲሉሽ የመጀመሪያ ቃል እንደሚሆን ውስጥሽ ግን የመጀመሪያ ሚለው ነው የመጀመሪያ ጥያቄ የት ነው አይደል? ስለዚህ ጉዳዩ አይደለም የተለያየው፣ አንቺ ውስጥ የነበረው ነገር ነው የተለያየው። አገኘሽ? ለምሳሌ እኔ እሸቱ እኮ እንደዚህ ያደረገ ሲባል አንቺ ለኔ ፍቅር ከሆነ ነበር ያለሽ፣ እውነተኛ ፍቅር ከሆነ አያደርገውም ነው የምትይው። እሸቱ በጤነኛ አይምሮ ይሄን ነገር አያደርገውም፣ ተሳስቶ ይሆናል ወይ እንደዚህ ይሆናል፣ ሰው ገፋፍቶት ይሆናል ምናምን ብለሽ ሰበብ ነው የምትሰጪው ላለማመን። ልክ እሸቱ እንደዚህ ያደረገ ድሮማ አውቀው ነበር እሱና ቱል ካልሽ ውስጥሽ የነበረውን ያወጣሽው እንጂ በእኔ ድርጊት ላይ አይደለም ሪያክት ያደረግሽው። ኦልሬዲ በቃ የሆነ ኢሜጅ ነበራቸው በቃ የምጠብቀው አጋጣሚ ስለነበረ ሰው ምን ልልህ ነው? እኔ አልሰማም አላይም እንዲህ አይነት ነገር ማናጀሬ ያያል። የህዝብ ግንኙነታችን ልታይ ትችላለች። ማናጀሬ ውሃ የሚያነሳ ነገር ከሆነ ለእኔ በሚመጥን ቋንቋ ይነግረኛል። ይመጣል ስድቡን ጥላቻውን አይደለም የሚነግረኝ፣ ፊልተር አድርጎ እሺ ይህን ነገር ማስተካከል አለብን ይለኛል። አስተካክላለሁ። አገኘሽ? ለማስተካከል ብያንን አላይም አለኝ ሰው በቃ ይሄን ስራው ይሄ ነው። እንዴ ነው ፊውዝ ታውቂያለሽ? ማናጀር ማለት እንደ ፊውዝ ነው። እሱ ይቃጠልና እቃውን ያተርፈዋል አይደል? እሱ ጨጓራው ቢቃጠልም ግን እኔን ያተርፈኛል። ለምን እኔ አቢዩዝ መሆን የለብኝማ። በተመረዘ ጭንቅላት መጥቼ ነገር ደግሞ ለሆነ ለዛ መልስ ስንኮሻኮሽ ምን ስል ዋናውን የሚወደኝን የሚያከብረኝን ሰው አጣለሁ። አግኝተኛ ስለ ማንነት ሶሻል ሚዲያ ላይ ስትቆይ ማንነትን መቀጠል ከፈለግ አድናቆቱንም ጩኸቱንም ሰምተህ ብጥ ማለት ሪያክት ማድረግ የለብህ። ወይኔ ያለ አንተ ሰው የለም ሲሉ ያለ እኔ ሰው የለም፣ ስለዚህ እንትን ካላደረጋችሁልኝ አልመጣም፣ እንትን ካልከፈላችሁ ማለት የለብህም። ሲሰድቡ ደግሞ አፈር አባ ብላችሁ አፈር በቃ በላው ብለህ ተስፋ መቁረጥም የለብህም። ባላንስ ማድረግ ይፈልጋል። ግለሰብ ካለፈ በኋላ ምን ብለውኝ ይሆን
ምን አውርቶ ይሆናል? ማዘር ተጨንቃ ስደውል ሰው ተጨንቆ ሲነግረኝ አቋርጣለሁ። እህቴ ደውላ አንድ ጊዜ ነው እሸቱ ታሰረ ምናምን ደውላ እኔ ይኸውልህ ያለሽ ስትል ኢሚዲየትሊ ስልኩ ለሚስቴ ሰጥቷል። ገብቶኛል ስለዛ ጉዳይ እንደሆነ ማለት ነው። ከቤተሰቤ እንኳን አልሰማም። this is the only way I protect my mind እንዳልኩሽ ነው። ፎርማሊ ማናጀሪያ አጣርቶ አመጥቶ ቁጭ ያደርግልኛል። ስለዚህ ባንቺ ስሜት ባንቺ እልህ ልክ አልሰማም። ያን ሌላ አሁን ለምሳሌ ያን ነገር ሁላ ሰምተህ ሌላ ሾው ስትቀርጽ አፌክት ያደርጋል። ስለዚህ ባሰማ እኔ በጣም ይለያል። ግን ከዚህ ጋር በተያያዘ እንደውም እናንተ ትሬኒንግ የምትሰጡት ነበር። አሁን ይሄ ፌክ ተምኔሎች እንደዚህ ታሰረ፣ አደጋ ደረሰበት፣ ሞተ ሳምቲንግ የሚባሉ ተምኔሎች ይሰሩና ለቪው ክሊክ ቤት ነገሮች ሰዎችን ያሳስታሉ። ቤተሰብ እንትን ይላል ነው። እንደዚህ አይነት ነገር ላይ ትሬኒንግ ትሰጡ ነበር አይደል? ወጌሻ ብለን ዩቲዩብ እናሰለጥን ነበር። አሁን በእርግጥ ቆሟል፣ ግን ብዙ ሰዎችን አስተምረንበታል ብዬ አስባለሁ። ኦፍ ኮርስ የመመለስ እንትን የለውም እሱ ፕሮግራም። አይ ዶንት ቲንክ ሶ። ኦልሬዲ በቃ ኤዲቲንጉን ጀምረናል። ወደ ሌላ አድጓል። ሌላ ደግሞ አዲስ ነገር ዶንክ ዩቲዩብ ያው ሁሌ አዲስ ነገር ባይዘዌ ሙሉ ትሬኒንጉን በነፃ ለቀነዋል ዩቲዩብ ላይ። ያ ሰው ከፍሎ እዚህ ድረስ መጥቶ የተማረውን ዩቲዩብ ላይ ለቀነዋል። አሁን ምርጥ ዩቲዩበር መሆን የሚፈልግ ሰው ካለ በነፃ ቤቱ ሆኖ ዶንኪ አካዳሚ የሚል ዩቲዩብ ለብቻው ከፍተን እዛ ላይ 16 ቪዲዮ አለ። ያንን ካየ ቢያንስ የሚዲያ ስብዕና ይገባዋል። የዩቲዩብ ምን ይፈልጋል ይገባዋል። ሶ ኢትስ ፍሪ። ስለዚህ በጣም መፍጠር አለብን ሁላችንም። ባይዘዌ ኃላፊነት አለብን። አሁን ኤአይ ይዞ የመጣው አደጋ በጣም አደገኛ። ኔክስት ታይም ኤአይ በኤአይ የእናንተ ፖድካስት ይሰራል እናንተ ሳትኖሩ ከዛ ይለቀቃል። የእውነት እኔም ሳልኖር እናንተም ሳትኖሩ እሸቱ ወቸጉል የቀረበ ተብሎ አሁን ተምኔል ነው አለያየ ነው ቪዲዮ እናየዋለን። ኔክስት ታይም ከዓመት ከሁለት ዓመት በኋላ ወርሲተ ቪዲዮ ማይን ይሰሯታል። አንተን ለምን በኤአይ ሰው መስራት ይቻላል፣ ድምፅህን ማስመሰል ይቻላል፣ ንግግሩን ማምጣት ይቻላል። እና አሁን እንደ ማህበረሰብ አዌር መሆን ያለበት ምንድነው እንደው ከስነ ምግባሩ ሲወጣ አሁን ለምሳሌ የማትጠብቂውን ነገር ከአንድ ሰው ሲሆን ቅድም እንዳልኩሽ አያደርገው የምንለው ነገር አለ። አይ ይሄ እነሱ ቪዲዮ አይሆን። እስቲ የራሳቸው ጀኒውን ቻናል ወቸው ጉድ ላይ ገብቼ ቼክ ላድርግ። ዋናው ወቸው ጉድ ላይ መጥቶ ትክክለኛ ሰብስክራይበር ያለው ላይ የእናንተ ብዙ ቪዲዮዎች ያሉት ላይ ከሆነ የተለቀቀው እስቲል ሀክ ተደርጎም ሊሆን ይችላል። ቻናላችሁ መጠበቅ አለበት። ሰው እስቲ ሀክ ተደርገው ነው ወይስ ምን ይላሉ አይደል እንዴ? ወጣ ያለ ነገር ሲያል አለበለዚያ ግን ዝም ብለን ቁራጭ ቪዲዮ እያየን የምንቀጥል ከሆነ በጣም ከባድ ነው። ምክንያቱም ግን መጪው ጊዜ በጣም የሚያስፈራ በመሪዎች በታዋቂ ሰዎች ምናምን ያልሆነ ነገር ይሰራል። አሁን ከዚህ በኋላ በኤአይ አሁን እኛ ቴሌግራም ክሬት አድርገው በእኔ ስም ኮሜዲያን እሸቱ ነኝ እሸልማለሁ ንግድ ባንክ አካውንት ምናምን አድርገው በቃ አካውንት ላኪ ያው ልትሸለሚ ነው 10 ሰው ፎሎ አስደርገሻል 50 ሰው ብሎ ብዙ ሰው አካውንት ልኳል። እና እኔን ይጠይቁኛል። እኔ በብዙ ቦታ ተናገርኩ። የቲክቶክ ቪዲዮ ሰራው 1 ሚሊዮን ሰው አየው። እስቲል የሚጠይቀኝ ሰው አለና እኔ የቴሌግራም ፔጅ አሁን ለምሳሌ የለኝም፣ ጭራሽ የለኝም፣ አንድም የለኝም ቴሌግራም። ቲክቶክ አለኝ፣ እሱም 1.8 ሚሊዮን አልፏል። ዩቲዩቡ ታውቃላችሁ 2.8 ሚሊዮን አልፏል። ፌስቡክ 1.4 ሚሊዮን አልፏል። ከዚህ በታች ያሉት በስሜ የተከፈቱት በሙሉ ፌክ ናቸው። ማለት በስሜ አቋም ሁሉ የፖለቲካ አቋም ያወጣልሻል። መግለጫ ምናምን ይሰጥልሻል። ደጋፊ ነኝ ምናምን ብሎ ፎቶዬን ድብልቅ ቲክቶክ ላይ በስሜ የተከፈተ ነው። ገብቷል። ኢንስታግ እኔ አሁን የዛኔ ተባረሬ ቢሆን ጋይስ በጣም ህይወት ይበላሽ ነበር። እኔ በብዙ ቦታ ተናገርኩ። የቲክቶክ ቪዲዮ ሰራው 1 ሚሊዮን ሰው አየው። እስቲል የሚጠይቀኝ ሰው አለና እኔ የቴሌግራም ፔጅ አሁን ለምሳሌ የለኝም፣ ጭራሽ የለኝም፣ አንድም የለኝም ቴሌግራም። ቲክቶክ አለኝ፣ እሱም 1.8 ሚሊዮን አልፏል። ዩቲዩቡ ታውቃላችሁ 2.8 ሚሊዮን አልፏል። ፌስቡክ 1.4 ሚሊዮን አልፏል። ከዚህ በታች ያሉት በስሜ የተከፈቱት በሙሉ ፌክ ናቸው። ማለት በስሜ አቋም ሁሉ የፖለቲካ አቋም ያወጣልሻል። መግለጫ ምናምን ይሰጥልሻል። ደጋፊ ነኝ ምናምን ብሎ ፎቶዬን ድብልቅ ቲክቶክ ላይ በስሜ የተከፈተ ነው። ገብቷል። ኢንስታግ እኔ አሁን የዛኔ ተባረሬ ቢሆን ጋይስ በጣም ህይወት ይበላሽ ነበር። ባያተርፉኝ አይዶን ነው። እናቴ እንደዚህ የምትወደኝ የምታከብረኝ ሁሉን ነገር ግድ የለም አድርግ እያለች ያሳደገችኝ እናቴ ተባረረ። በምን እንዴ ለሰው ሲፈተን ተይዞ ቅስሟ እንዴት እንደሚሰበር አስበው። አየህ እኔ 10 ምናምን ዓመት ማቃትን እናቴን ሳይሆን ያፈቀርኩት ለ3 ወር ማቃትን የሆነች ልጅ ነው ያፈቀርኩት። በቃ የእናቴን ፍቅር ዜሮ አደረኩት፣ ዲስክሬዲት አደረኩት። ታውቃለህ። ስለዚህ ከባድ ነው። አሁን ሪሌሽንሺፕ ውስጥ ሲገቡ ወጣቶች ምንም ላይመስላቸው ይችላል። ዋጋ ግን ያስከፍላል። ማን ሆስት ያድርገው የቤተሰብ ጨዋታ እንሄዳል። ምን አለ መሰለህ አንድ ነገር እዚህ ጋር መናገር የምፈልገው ወደ ሰክሰስ ስንሄድ ሙሉ መንገዱ ላይ ይታየን ይችላል። ሊታየንም አይገባም፣ እንዲታየንም አይጠበቅበትም። አንተ የምትችላትን ደረጃ እየወጣ ስትሄድ ለካ የሆኑ መታጠፊያዎች አሉ ታውቃለህ። በመሀል እኔ ኢቢኤስ ጨራሽ አላሰብኩት በኮሜዲው እንዲሁ ዩቲዩብ እያደረግኩኝ በ3 ወር አንዴ ኮሜዲ እየለቀቅኩኝ ትልቅ ደረጃ ደርሳለሁ ነው። ዩቲዩብም ይኖረኛል የሚል እቅድ የለኝም። ዩቲዩቡን ማስበው ለኮሜዲ መጫኛ ነው። ገብቶሃል አይደል? ኢቢኤስ መጣ፣ ኢቢኤስ ፈረምኩኝ፣ ገባሁ። ኢቢኤስ ገብቼ ኢቢኤስ መስራት ሲጀምር ነው እውቅና ምን እንደሆነ ራሱ ኤክስፒሪየንስ ያለ ማለት እኔ ይመስለኝ የመጨረሻ ታዋቂ እንደሆንኩ ነው። በ4 ኮሜዲ ኢቢኤስ መኪና ፊት ሳለች ኩርኩር